ሰላም ጋይስ እንግዲህ ያለፈው ቪዲዮ ላይ ስለ ኪፍሬሚንግ እና ስለ አኒሜሽን እሰራላችኋለሁ ባልኩት መሰረት እንሰራለን ማለት ነው። በጋራ የምንሰራው በምናው በስልካችን ላይ ካፕከት ምርጥ የሆነ አፕ አለ፣ በሱ እንሰራለን ማለት ነው። ከዚህ ፕሮጀክት ውስጥ ገባን። ከዛ ለባክግራውንድ ቪዲዮ እናስገባለን። እዚህ ለባክግራውንዳችን የሚሆን ማለት ነው። ከዛ መርጠን የትኛውን እናስገባ? እስኪ ይሄኛውን እናስገባ። ይሄን አስገባውትኝ ኦኬ ለዋለሁ ማለት አድርዋለሁ። እሺ ይሄ ኦሬዲ ቪዲዮ ነው። እሺ ጋይስ ይሄ ባክግራውንዳችን። ከዛ ፎቶን አሁን አኒሜሽን ማለት ምንድነው? ፎቶን ቀጥታ ወደ ምን መቀየር? ወደ ቪዲዮ በምን አማካኝነት? በኪፍሬሚንግ። እሺ ከዛ እዚህ ጋር ኦሬዲ ጨምረናል፣ ሙሽ ባክግራውንድ ቪዲዮ ጨምረናል። አሁን የሚቀረን ምንድነው? ፎቶ ነው። ያንን ፎቶ ነው ወደ ቪዲዮ የምንቀይረው በኪፍሬሚንግ። ኪፍሬም ማለት ያው ፎቶን ወደ ቪዲዮ መቀየር ነው ማለት ነው ጋይስ። ከዛ እንጨምርለታለን ፎቶ እዚህ ጋር በደንብ እንፈልጋለን። ያስቀመጠው ቦታ ይኖራል። ያው እዚህ ጋር ለምሳሌ አንደኛውን ልምረጥ ነው። የትኛውን ላርገው? እሺ ይሄኛውን ሰውዬ ላርግ እስኪ። ይሄንን አትክልት የሚያጠጣውን ሰውዬ አደረኩ ልበል። ይሄን ይዩት። ለምሳሌ እቺኛው ፎቶ ትንሽ ቀጥታ ተበልና እዚህ ጋር ነው። አሁን ለምሳሌ ይሄ ፎቶ ቀጥታ እየቆመ ነው። ይሄንን ወደ ቪዲዮ የምንቀይረው እዚህ ጋር ኪፍሬም ቺኛው ነች እቺ ማለት ነው። ከዛ እዚህ ጋር አሁንም ጫፍ ላይ መጥቼ ምን አላል ኪፍሬም አስራለሁ። ይሄ በኪፍሬም አማካኝነት ነው ብያቸዋለሁ ጋይስ። ከዛስ ይሄ ፎቶ ወደ ስር እንዲገባ ከፈለኩኝ ሳብ አድርጌ አስገባሁት። እዩት ገባ። አሁን ምን ይቀረናል? በግራፍ ፈጠን ብሎ እንዲገባ ማድረግ። የትኛው እናርግ? ሰርኩላር ኢሬዝ ይሻላል። አዎ እዩት። ይሄን ፎቶ ኦሬዲ ቆሟል፣ ግን ገባ። ከዛ አሁንም ምን እናደርጋለን? ራሱን ኮፒ እናደርግና ኮፒ እንዴት ነው? ዱፕሊኬት ነው። እዚህ ጋር ያው ዱፕሊኬት አደረግነው። ከዛ እዚህኛው ላይ አሁንም ኪፍሬም አለው። ይሄኛውን እናጥፋው። ኦብቪስሊ ይሄን እናጠፋለን። ይሄ አሁን አያስፈልገንም፣ ምክንያቱም ቪዲዮውን ከስር እንደገባ ወደ ላይ ለማውጣት እዚህ ላይ ኪፍሬም መስራት ነው ማለት ነው ጋይስ። እዚህ ጋር ነበረ። ከዛስ ሶሪ እቺኛውን እናጥፋት፣ እቺንም እናጥፋት። ከዛ ቪዲዮ ፎቶን ወደ ውስጥ እናስገባለን። ከዛስ ራሱ እዚች ላይ ኪፍሬም እናስራለን። አሁንም እዚች ላይ ኪፍሬም እናስራለን። አሁን ወደ ላይ ማውጣት ማለት ነው ጋይስ። ያው አወጣውትኝ። አዩ እሺ አሁን እንየው። አያችሁት? ይወጣል ወደ ላይ። ከዛስ እዚች ጋር ግራፍ እንጨምርለታለን። ቅድም እንዳልኳችሁ ሰርኩላር ኢሬዝ ነው የሚሆነው። ለማንኛውም አዩት ገባ፣ ወጣ። ይሄ ኦብቪስሊ ምን ሆነ ማለት ነው? ቪዲዮ ተሰራ ማለት ነው። ከዛ እዚህ ጋር ምን አሁንም ይሄኛውን ዱፕሊኬት እናደርግና እስኪ አሁንም ወደ ላይ እንዲወጣ እናደርገው። ወደ ላይ እንዲወጣ እናደርገው። እሺ ይሄኛውን ቅድም እንዳልኳችሁ እናጥፋው፣ ምክንያቱም ያኛውን ዱፕሊኬት እያደረግን ነው። ኮፒ ስናደርግ መጀመሪያ ገብቶ የወጣውን ይሄኛውን እናሳጥረውና እሺ አሁን ወደ ላይ ገብቶ ወደ ታች እንዲወርድ እናደርገው። እሺ እዚህ ጋር ኪፍሬም አስራለሁ፣ እዚህ ጋር ኪፍሬም አስራለሁ። ከዛስ ይሄኛው እንዲወጣ ነው ማድረገው። የመጨረሻ ኪፍሬም ነው ይሁን። ከዛስ ሳብ አድርጌ መሃል ላይ አድርጌ ግራፍ ጨምርበታለሁ። ምን ሰርኩላር ኢሬዝ ኪዩቢክ ነው ሶሪ ሰርኩላር ኢሬዝ ይሄኛው ነው። ፈጠን አድርጎ እንዲገባ የሚረዳን በነገራችን ላይ። አሁንም ይሄኛውን ዱፕሊኬት እናደርግና ምን እናጠፋለታለን ማለት ነው? ኪፍሬሙን እናጠፋና ድጋሜ እናስረዋለን። ለምን? ይሄኛውን ዱፕሊኬት ካደረግነው ላይክ ቅድም እንዳልኳችሁ ራሱን ኮፒ እያደረግን ያለነው ጋይስ። ከዛ ሳብ አድርጌ መጨረሻ ኪፍሬም ላይ ሆኜ አስገባሁት። ከዛስ ከኪፍሬሙ ወጣ ብዬ ግራፍ ጨምርበታለሁ። እሺ እዩት እስኪ ጠቅላላ አድርገን ያታንዴ ገባ፣ ወጣ፣ ሄደ፣ ወጣ። በጣም አሪፍ። ስለዚህ ኪፍሬሚንግ ባጭሩ ይሄን ነው የሚመስለው። ወይ እሺ እዚህ ጋር ደግሞ ሳውንድ መጨመር ደግሞ አለብን። እዚህ ጋር ያማረ እንዲሆን ጋይስ፣ በጣም ያማረ እንዲሆን ሳውንድ ብንጨምርበት ደስ ይላል። እሺ እስኪ እዚች ላይ አንድ እስኪ ሳውንድ ከመጨመራችን በፊት ኦኬ እዚህ ከመጀመሪያው ላይ እንሆንና የሆነ ውሽ የሆነ ድምጽ እንጨምርበት እስኪ
ውስጥ እንገባለን። ሳውንድ ውስጥ ከገባን በኋላ ራሳችሁ ያወረዳችሁት ካለ እዚህ ላይ ፋይላችሁ ላይ ገብታችሁ ማስተካከል ትችላላችሁ። እሺ ጋይስ የራሳችሁ ማለት ከሌላችሁ ደግሞ ምን ማድረግ ትችላላችሁ? እዚህ ላይ ትገቡና ሰርች ማድረግ ትችላላችሁ። እዚህ ላይ አሁን ለምሳሌ ውሽ የሚል ድምጽ ነው ልፈልግ፣ ከዛ ያስመርጣችኋል። ኦቪስ አያችሁት? ይሄ አለ መርጠን ነው ያስገባው ጋይስ። የትኛው ይሆናል? የትኛው መምረጥ? በነገራችን ላይ ይሄ እንትን ነው አብርታችሁ ነው ዳታ ከዛ ጫዩ። እስኪ እቺኛዋ ተመቸች። እቺ ማለት እሺ እቺን እናርጋት እንዴ ጋይስ? ይሄ ሸራስሪ አለኮ ራሱ። እሺ ይሄን ትንሽ ቆረጥ አድርገን እናስተካክልለታለን። እሺ ጋይስ ከዛችን መጨረሻ ላይ ማድረግ ከዛስ አያችሁት? ከዛ አሁንም ራሱን ዱፕሊኬት እናደርገዋለን። ምን አፈላለገን እዛ ሄደን ዱፕሊኬት ስናደርግን የሚወጣበት ቦታ ላይ ነው የምንጀምረው ጋይስ። ያው ሂሳብ አድርጋችሁ ጫና አድርጋችሁ ይሳባል በጊዜ 1 2 አያችሁት? ያምራል ወይ? እሺ እቺን አሁንም ዱፕሊኬት እናደርግ። አሁን ይሄኛው ኦሬዲ ወጣ አይደለ? ይሄኛው የሚሄድበት ላይ ደግሞ እናደርጋለን። ያው ሳባርገን ማስተካከያ። እሺ ወጣ ሄደ። እሺ አሁንም ሲገባ ደግሞ ያስፈልገናል ጋይስ ዱፕሊኬት። አሁንም ከዛ እቺን ሳባርገን ሲገባ እናደርግለታለን። እሺ ሳባርገው ጋይስ ጫና አድርጌ ሳብ። እሺ ቶታሉን እንየው እስኪ 1 2 3 4 ያምራል። ምር እሺ ኪ ፍሬሚንግ ከዛ ይሄኛው እየተረፈውን መቁረጥ ትችላላችሁ። አሁን ምን ፈልገው አግኝተናል። ያው ቀደም እንዳልኳችሁ ኪ ፍሬሚንግ ማለት ፎቶን በቃ በዋናነት አኒሜሽን መስሪያ እንትን አኒሜሽን ለመስራት በጣም ዋነኛው በጣም የሚያስፈልገው ነገር ምንድነው ብያችኋለሁ? ኪ ፍሬሚንግ ነው። አንድን ፎቶ ወደ ቪዲዮ ለመቀየር ያለ ኪ ፍሬም አይሆንም ጋይስ። ስለዚህ ልክ እንዳሳያችሁ ነው። አንዱ ፎቶ ቪዲዮ እየሆነ ነው ቤስሊ በቃ። ስለዚህ ድምጾችን ደግሞ በዚያም ልክ አሁን እንዳልኳችሁ ማግኘት ትችላላችሁ። ስለዚህ ይሄኛው ትርፍ ስለሆነ ምን ማድረግ ነው? ስፕሊት ታረጉና በዚህኛው በኩል ያለውን ዲሌት ማድረግ ነው በቃ። አዩ እቺኛው እንደምታታለ። ስለዚህ አጠራ ያለች ቪዲዮ ነች። 1 2 3 4 በጣም አሪፍ። ስለዚህ እንደዚህ አይነት ሞሽን ባክግራውንድ ቪዲዮዎችን የተለያዩ ለታምብኔል ለምን የሆኑ ፎቶዎችን የተለያዩ ሳውንድ ድምጾችን የተለያዩ ባክግራውንድ ቪዲዮዎች ባክግራውንድ ድምጾች አሉ ሙዚቃዎችን ለማየት ከፈለጋችሁ ምን ላይ ነው? ቴሌግራም ቻናሌ ላይ ሃይ በሉኝ አለ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሺ ጋይስ ስለዚህ ይመቻችሁ። ቀጣይ ላይ እስኪ የሚገርም ተምኔል ምን ሰራ ይሆናል። ስለ ተምኔል ደግሞ በደንብ አስተምራችኋለሁ ማለት ነው። ወይ ከዛ እዚህ ኦሬዲ አልቋል። ከዛስ እዚህ ጋር በ1080 ፒ አድርጋችሁ አውሩት። ይሄኛውን ደግሞ ፍሬም ሬቱ ደግሞ 30 ላይ አድርጋችሁ አውሩት። ስለዚህ ኳሊቲ ያለው ቪዲዮ ነው የሚሆነው። ከዛ ኤክስፖርት የሚለውን መጫን ነው። ይሄ ማስታወቂያ ካለቀ በኋላ ምን ይሆናል ማለት ነው? ቀጥታ ቪዲዮ ይወርዳል ማለት ነው። ስለዚህ ፎሎ ማድረጋችሁን አትርሱ።